ያላችሁ ቤተሰቦች በዚህ ቪዲዮ ላይ አንድን የኢሜጅ ፋይልን እንዴት ወደ ፒዲኤፍ መቀየር እንችላለን የሚለውን እንመለከታለን። የኢሜጅ ፋይል ቢኖረን እሱን ፋይል ወደ ፒዲኤፍ ፎርማት መቀየር እንዴት እንችላለን የሚለውን የምንመለከተው። ያው ኢንተርኔትም ሳንጠቀም እንዴት በማይክሮሶፍት ኦፊስ ብቻ ያን እንዴት ማድረግ እንደምንችል እናያለን። በቀጥታ ወደ ቪዲዮ ስንሄድ ኢሜጁ ይሄ ቢሆን ይሄንን ፋይል ፒዲኤፍ ለማድረግ በመጀመሪያ ኒው እንልና ማይክሮሶፍት ወርድ ዶክመንት እንከፍታለን። ያንን ማይክሮሶፍት ወርድ ዶክመንት ከከፈትን በኋላ ኢሜጁን ኮፒ እንላለን። ኮፒ ኢሜጅ ዘን እዚህ ማይክሮሶፍት ዶክመንት ላይ እናመጣዋለን። በምንፈልገው ፎርማት ኤዲት ካደረግነው በኋላ ይሄንን ፎቶውን ከፈለግን ፖርትሬት ከፈለግን ላንድስኬፕ እንደምንፈልገው አድርገን እዚህ ጋር ካደረግነው በኋላ ፋይል ሴቭ አስ ከዛ የምንፈልግበት ዴስክቶፕ ላይ ከሆነ ዴስክቶፕ ላይ ፒዲኤፍ ፎርማት እንመርጥና ፋይል ኔሙን አድርገን ሴቭ ማለት ነው። በመጨረሻ ወርድ ፕሮሰስ አድርጎ ይሄው ኢሜጁን ወደ ፒዲኤፍ ፎርማት ቀየረልን ማለት ነው። በዚህ ቪዲዮ ከተጠቀማችሁ ቻናላችንን ላይክ ሰብስክራይብ ያድርጉ። ሌሎች ተመሳሳይ ቪዲዮዎችን በተከታታይ የምንለቅ ይሆናል። እናመሰግናለን።